ምን ይላል መሰለህ? አሐዱ ገብር እይክል አሐዱ ገብር ተቀኒዎ ለክሌ አጋዕዝት ብሎ ነው የሚጀምረው ወንጌሉ። አንድ አገልጋይ ለሁለት ጌታ መገዛት አይችልም ብሎ ይጀምራል። ከቃሉ ጋር ናቸው። እስኪ በሉ አንድ አገልጋይ በሉ እስኪ ለሁለት ጌቶች መገዛት አይችልም። አንድ አገልጋይ ለሁለት ጌታ መሆን አይችልም አይደለ? ሁለቱም አገልግል ይችላል አይችልም አለና ምክንያቱም አለ አንዱ ሲጠጋ አንዱን ይርቃል፣ አንዱ ሲወድ አንዱን ይጠላል፣ አንዱ ሲታዘዝ አንዱ ይቀራል። ስለዚህ አንድ አገልጋይ ለሁለት ጌቶች ምን ማለት አይችልም፣ መገዛት አይችልም ብሎ ይነግረናል። ይህን ካለ በኋላ ቀጥሎ ይሄ ምሳሌ ሲሆን አማናዊ ቃሉን ደግሞ እዚያው ሲተረጉመው ወንጌሉ ምን ይላል? እዚያው ቀጥሎ ሲተረጉመው ምን ይላል መሰላችሁ? አንትሙ ሙሳ ይተክሉ ተቀኒዎ ለነዋይኒ ወለእግዚአብሔር። እንደዚያ ከሆነ አንድ ጌታ አንድ አገልጋይ ለሁለት ጌቶች መገዛት ካልቻለ እናንተም ለገንዘብና ለኔ መገዛት አትችሉም። አንዱን ምረጥ ነው። አያችሁት? ሁለት ጌታ የተባለ እግዚአብሔርና ገንዘብ ነው። በምድር ላይ በኪደተ እግር እየተመላለሰ ሊቁ ቄርሎስ ወቀደሳ ለሀገር በኪደተ እግር ይላል። በምድር ላይ እየተመላለሰ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ወንጌል በሚያስተምርበት ጊዜ የሰው ልጆች በአጠቃላይ በተለይ የሱ የሆን እኛ አካሉ ነን፣ እሱ ራሳችን ነው። አካል ያለ ራስ እንደማይንቀሳቀስ ህይወት እንደሌለው ያለ እሱኛ ህይወት የለንም። የምንንቀሳቀሰው እያንዳንዱ እንቅስቃሴ ያጨለማ ተገፎ ይሄ ብርሃን ተሰጥቶን በቤቱ የሰበሰበን እግሮቻችን እዚያው ሳይቀሩ ቤት ቁመው ሳይቀሩ ቀንተው ረተው ቤተ መቅደስ እንዲመጡ በማን ስለ ፈቃድ ነው? በእግዚአብሔር ፈቃድ ነው። ስለዚህ ህይወታችን እሱ ነው። ለገንዘብ ማስጠንቀቂያ ሲሰጥ ግን ምን አለ በወንጌሉ ላይ? ለገንዘብና ለኔ መገዛት አትችሉም አለ። ለምን መሰላችሁ? ይሄን ያለበት ዋናው ዓላማው ሰውን ከምንም በላይ የሰውን አይምሮ ገንዘብ ይጠመዝዘዋል። ከምንም በላይ የሰውን አይምሮ ገንዘብ ይቆጣጠረዋል። እንድንጠነቀቅበት የነገረን ገንዘብ አይኑራችሁ ግን አይደለም ያለው ወንጌሉ። በቃሉ ጋር ናችሁ። ገንዘብ አይኑራችሁ ቤት አይኑራችሁ አይልም። እንደዚህ አይነት ትምህርት የለም። ድሃ ሁነን አይልም መጽሐፍ አይልም። እንደውም ጥራት ግረብ ብላ ነው አይደል ያለው አዳም አባታ። ይሄ መለኮታዊ መመሪያ ነው። ቆይ ወደፊት እንመጣበታለን። በዚህ ወንጌል ላይ ብዙ ሐሳቦች እናነሳለን። ምሳሌዎች ወደ 3 አይነት ወይም 2 ምሳሌዎች ስላሉ በዚያ ውስጥ ህይወታችን እናየዋለን። በዚህ ምድር ላይ ገንዘብ አይኑራችሁ አይደለም ያለው፣ ከኔ በላይ ግን አታምልኩት። ገንዘብ ለእናንተ ተፈጠረ እንጂ እናንተን አልፈጠረም ነው ሲተረጎም። ከቃሉ ጋር ናችሁ። ገንዘብ ለማን ተፈጠረ እንጂ እኛን ገንዘብ አልፈጠረንም አይደለ? ገንዘብ ለማን ተሰጠ? ለኛ። ምን ልናረግበት? ልንጠቀም ሀኛ በታች ነው። በቃ ገንዘብ ከኔ በታች ነው ብሎ ሰው ማመን አለበት። አለበለዚያ ግን ገንዘብን እጅግ በፍቅረ ነዋይ አይምሯችንን ወስደን ለገንዘብ ከሰጠነው እግዚአብሔርን ያስረሳል። ምክንያቱም ሰው ዛሬ የሚገዳደለው በገንዘብ ነው። ስልጣን ሊሆን ይችላል። አሁን ስልጣን ምን ይሰራል? ስልጣን እኮ የተነጠፈ ወንበር ላይ መቀመጥ ወይም ተሽከርካሪ ወንበር ላይ መቀመጥ አይደለም። ስልጣን ከስልጣኑ ጋር ተያይዞ የሚመጣ ጥቅም ነው ዓለምን የሚያጋድለው። እውነታው ይሄ ነው። ስልጣንን ታኮ የሚመጣ ሌላ ነገር ፍቅረ ነዋይ ነው። ያ ፍቅረ ነዋይ ዓለምን ይቆጣጠራል። የመቆጣጠር አቅም አለው የሰውን አይምሮ። ከዚያ በኋላ ሰው ፍርድ ያዘባል በገንዘብ ምክንያት። ከቃሉ ጋር ናቸው። ሐሰት ምስክር በምንድን ነው የሚመጣው? ንገሩኝ እስኪ። በምንድን ነው ሐሰት ምስክር መጥቶ? አሁን በእኔ ላይ ሐሰት የሚመሰክሩ ሰዎች የማያውቁ ሰዎች መጥተው ይመሰክራሉ። በምንድን ነው የሚመጡት እነዚህ ሰዎች? ስለዚህ እነሱ አምላካቸው አሁን እዚህ ላይ ማን ነው? አረ ንገሩኝ። አሁን እዚህ ላይ አምላክ እግዚአብሔርን ትተውታል። አምላካቸው ገንዘብ ሆኗል ማለት። ወንድሙን አሳልፎ ከሰጠ አምላክ የለውም። ወንድምን ሳትወድ እህትሽን ሳትወጂ እግዚአብሔርን ወደዋለሁ ውሸት ነው አልቀበልም ብሏል እግዚአብሔር። የምታየው በአይንህ የምታየው ወንድምህን በአይንህ የምታያትን እህትህን እሷን ሳትወድ እኔን ወድ የማታየኝን ወደዋለሁ ማለት እሱ ውሸት ነው ብሏል። ስለዚህ እያንዳንዱ የዓለም ሕሊና የሚቆጣጠረው ዓለም የሚገዳደለው ዓለም የሚባለው የገንዘብ ጉዳይ ነው። የገንዘብ ጉዳይ ነው። ይሄ ደንበሩ፣ ሰፈሩ፣ መንደሩ፣ ቀየው፣ ቋንቋው፣ ሸለቆው፣ ነገዱ ምን ያልመጣብን ድሪቱ አለ። በጣም የተሸከም ነው ማለት ነው አቅማችን በላይ የሆነ እነኚህን ሁሉ ግን ስንጠቀልላቸው ፍቅረ ነዋይ የሚባለው ነገር ይጫወታል። በዚህ ይህን ሁሉ ጠቅልሎ ይዞታል። ያለ ገንዘብ የሚሆን ችግር የለም። አያችሁ ችግር ሁሉ። ስለዚህ ገንዘብን ከናቀ ለምን በሐሰት ይመሰክራል? ያንተ ገንዘብ ይቅርብኝ፣ ይሄ ወንጀል ነው፣ ኃጢአት ነው። ይሄንን ሐሰት መስክሬ የማገኘውን ገንዘብ ሳይሆን ከዚህ የተሻለውን ገንዘብ ማን ይሰጠኛል ይላል። ገንዘብን የናቀ ሰው በዚህ ልክ ያስባል። አያችሁ በዚያ ልክ አሰብን ደግሞ ሰማይና ምድር የኛ አይደለም እንኳን ገንዘብ